ኤፍሬም የኔ መሆን አይችልም በቃ ምክንያቱም ህያብን በጣም ነው የሚያፈቅራት። በቃ እዚህ ጋር ምን እየተጎዳሁኝም ቢሆን የሁለት ሰዎችን ፍቅር ማስተካከል ነው ያለብኝ። ከካናዳ ወደ አዲስ አበባ የመጣሁትኝ ማለት ነው። ያው የድሮ ዴት ነው እርጉዝ ነኝ የሚለው ሐሳብ ይመጣልሽ። ከኤፍሬም ጋር አብራችሁ አድራችሁ ነው ወይ እንደዚህ አይነት ሐሳብ ይመጣልሽ? እሱን በምንድን ነው ልታሳምኙ እርጉዝ ነኝ ያልሽ? እስኪ ንገረኝ። እሱን ላስረዳችሁ ነው። ምንድን ነው? እሺ በቃ አስፈራርቶሽ ከሆነ ኤፍሬም አስፈራርቶሽ እንደዚህ አርጊ ብሎሽ ከሆነ ተናገሪ። አሁንም ሳይረፍድ ህያብ ድጋሚ ሳትጎዳ የምሬ ነው። ደግሞ ንገረው እሺ። ለሱም ቢሆን እንዴ ከዚህ በኋላ እኔ ምንም ማድረግ አልችልም። በቃ ንገረው አብሪኮ እግዚአብሔር እኔ በጣም ነው ያስጠላኝ። እንዴ ደከመኝ እጨኛለሁ። እኔ በጣም አስጠልቶኛል ሁሉ ነገር በቃ እኔ ሰላም ማግኘት ነው ፈልገው እና እንደኛ እኔ ብታጅራ ያልሄድኩበት ምክንያት ባለፈው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያው ሰሞኑን ትንሽ ጠፍቻለሁና ያው በአንዳንድ ነገሮች ነው የጠፋሁት። ነገሮችን እያስተካከልኩኝ ነበርና በዛ ኬስ ነው የጠፋሁትና ያው ሰሞኑን እየተፈጠረ ያለውን ነገር በደንብ ያያችሁት ነው። ሰሞኑን ህያብን ሄጄ ይቅርታ ጠይቂያት ነበርና እሷም ይቅርታዬን አልተቀበለችም እና ድጋሚ ደግሞ ነገሮችን ለማስተካከል መጥቻለሁና ያው በእኔ ምክንያት በጣም ብዙ ነገሮች እየተበላሹ ነው ያሉት እና ያንን ነገር ደግሞ እኔ ነኝ ማስተካከል ያለብኝ። ምክንያቱም እኔ ነኝ ያበላሸሁትኝና ያንን ነገር ደግሞ እኔ ነኝ እዚህ ጋር ማስተካከል ያለብኝ። ያው ህያብ ላይም አልፈረድባትም። ያው ከጊዜ ሂደት በኋላ ትረዳኛለች በደንብ ነገሮችን ቆም ብላ ቁጭ ብላ ስታስበው ምናምን ነገሮችንም ስታያቸው ወደ ራሷ መለስ ትላለች። ያው በእኔ ምክንያት አሁን ብዙ ነገሮች ተበላሽተዋል። በእኔ ምክንያት ነው ኤፍሬም እና ህያብም የተጋጩትና ይሄ ሁሉ ነገር እዚህ የደረሰው ምክንያት ነውና ያው በእኔ ምክንያት ያው ቤተሰብ ጋም የኤፍሬም ቤተሰብ ጋም ብዙ ነገሮች ደርሰዋል። ያው በእኔ ምክንያት ቡታጅራም ሄደዋል እና ያን ነገር ደግሞ እኔ ነኝ ማስተካከል ያለብኝ እዚህ ጋር። ሁሉ ነገር ደግሞ የተፈጠረው እንዴት መሰላችሁ ቤተሰብ? ያው እኔ ወደ ካናዳ የሄድኩበትም አንደኛ ምክንያቴ ያው የልጅነት ፍቅሬ ነው ብዬ ስላችሁ ያው የልጅነት ፍቅሬ ነው ኤፍሬም ማለት ነው እና ኢትዮጵያም ስመጣ አሁን ያንን ፍቅር አገኛለሁ ብዬ ነበረ የመጣሁት። ግን እኔ ባሰብኩት መንገድ አልሄደልኝም። እንደ ድሮ መስሎኝ ነበርና ነገሮች እንደ ድሮ አልሆኑልኝም። እዚህ ስመጣ ብዙ ነገሮች ተቀያይረዋል። በፊት ፍቅር ያለ መስሎኝ ነበረ ከካናዳ ወደ አዲስ አበባ የመጣሁትኝ ማለት ነው። ያው የድሮ ነገር ያለ መስሎኝ ነበረ እና ብዙ ነገር ተቀያይሮ ነው ያገኘሁትኝ እና እኔም ደግሞ የድሮ ፍቅር አለ ብዬ ነበርና እነዚህ ስመጣ ያው እንዳያችሁት ነው ብዙ ነገር ተቀያይሮ እና እኔም ፈልጌ አይደለም እንደዚህ የሆንክ ያለሁት ሪል የሆነ ፍቅር አለ ብዬ ስላሰብኩኝ ነው እንደዛ ሰሆነ የነበረውና ያው ቤተሰብ እኔ ላይም አትፍረዱብኝ። ያው ፍቅር እውር አይደል ያደርጋል የሚባለው እና በቃ አንዳንድ ነገሮች ደግሞ የምታደርጉት ነገር ያው በጣም ብዙ መስዋዕትነት ያስከፍላችኋል እና ያው ፍቅር አንዳንዴ እውር ያደርጋል ይባላል አይደለ? ያው እኔ በጣም በቃ ከዛ ስመጣ ብዙ ነገሮችን አቅጄ ነበር የመጣሁትና በቃ አልሆነም። ያው እግዚአብሔር አልፈቀደም። እዚህ ጋር አሁን የሆነ ነገር ሳደርግ እኔ በጣም እየተጎዳሁኝ ነው በጣም ማለት ነው። ማርያምን በጣም እየተጎዳው ማለት ነው። ግን እግዚአብሔር አልፈቀደም በቃ እና አሁን ላይ በቃ ነገሮችን ማስተካከል ነው ያለብኝ። ያው እኔም ብጎዳም በእኔ ምክንያት የሁለት ሰዎች ፍቅር ከምበጠብጥ ያው እኔ እዚህ ጋር በመሀል እኔ ታጎድቼ እዚህ ጋር ያው እኔም በመሀል እየተጎዳሁኝ ነው ያለሁትኝና በቃ ያው እግዚአብሔር ያለው አይደል ላይፋችሁ ላይ የሚሆነው በቃ እዚህ ጋር ምን እየተጎዳሁኝም ቢሆን የሁለት ሰዎችን ፍቅር ማስተካከል ነው ያለብኝ። በእውነት በቃ ሰላም እየተሰማኝ አይደለም። እኔ ነኝ ጥፋተኛው እና እኔ ነኝ ሞኛዋ። ያው ቤተሰቦቼን በጣም አዋርጃቸዋለሁ። በቃ የማይገባቸውን ክብር ሰጥቻቸዋለሁ። በእኔ ምክንያት በጣም ተዋርደዋል። ያው እኔም ለፍቅር ብዬ ነው እንደዛ ሁላ ነገር ሳደርግ የነበረው። በቃ እውነት የሆነ ነገር አለ ብዬ ነበርና በቃ በጊዜ ሂደት ሳስበው ደግሞ ኤፍሬም የኔ መሆን አይችልም በቃ ምክንያቱም ህያብን በጣም ነው የሚያፈቅራትና በእነሱ መሀል ደግሞ እኔ ነበርኩኝ የነበርኩት። አሁን ደግሞ መውጣት አለብኝ በቃ ግዴታ ነው። ያው ብዙ ጊዜ ታግያለሁ ጥሪ ያለው ምናምን ነገር ግን በጣም ነው የሚያፈቅራት ህያብን
ከሁለታቸው መሀል እኔ ነኝ መውጣት ያለብኝ። እኔ ነበርኩኝ እኔ ነኝ መውጣት ያለብኝ። በቃ ያው እዚህ ጋር እኔም ብጎዳ ለኔ አሁን በጣም ብዙ የሚያስብልኝ በጣም ብዙ የሚንከባከበኝ ሰዎች እኮ አሉ በዙሪያዬ። ግን ያው እውነት የሆነ ነገር አለ ብዬ ስለነበረ ነው ኤፍሬም ጋርም ቆይቼ ነበረው እና ከዚህ በኋላ ግን ይሄን ነገር መታገር አልፈልግም። በቃኝ፣ በጣም ደከመኝ በእውነት አቅሜ በላይ ሆነ። ያው እኔም ሴት ነኝ እዚህ ጋር አሁን በጣም እየተጎዳው ነው ምንም ነገር እያደረኩኝ ያለሁትኝና በቃ ያን ሁላ ነገር ትቼ ሰላም እንዲወርድ ነው የምፈልገው እና ዛሬ አሁን ያብም ኤፍሬምም እየተረዱኝ ስላልሆነ አብሪኮንና ጽጌን ላወራቸው ጠርቻቸዋለሁኝና ቢያንስ ጽጌ ትረዳኛለች ብዬ አስባለሁኝ። አንዳንድ ነገር አግኝታ ታወራታለሁ። አብሪኮንም እንደዛው ያው ዛሬ ብዙ ነገር ነግራቸዋለሁ ለነሱምና በቃ ዛሬ ሁሉ ነገር ነግራቸዋለሁ። በቃ በጣም ደክሞኛል ቤተሰብ ሁሉ ነገር። ዛሬ ጽጌንና አብሪኮን የጠራዋቸውና እነሱም ከሰሙኝ ዛሬ አክብረሽኝ ስለመጣሽ አመሰግናለሁ በጣም አለሁ። አብሪኮ አልደወለልሽም እንዴ? ደውላለች። የመጣው ነው ቀድሜ ስለመጣሁ ምን አለ መሰለሽ ጽጌ ቢያንስ አንቺ ከያብ ትረጅኛለሽ ብዬ ነው ዛሬ የጠራሁሽና አንዳንድ ነገር ላውላሽ ፈልጌ ነበር። በሰላም ነው? ስለምን? ያው በሰላም ነው። ያው ሰሞኑን ሄጄ ይቅርታ እንደጠየኳት መቼም አይተሽዋል ነው እና እሷ ደግሞ እየተረዳችኝ አይደለም። ያው እሷ ላይም አልፈርድባትም ስልሽ ይማንዳ ማለት ይቅርታ ማለት እኮ አንቺ እንደ ይቅርታ ስላልሻት ዝም ላይ በአንድ ይቅርታ ልትልሽ አትችልም። ምክንያቱም ባደረግሽው ነገር በጣም ብዙ ነገር ነው ያደረግሻሽ። ዝም ብለህ ሰው ይቅርታ ስለጠየቅ አይደለም እሷ እኔም ራሴ ይቅርታ ብለሽ በአንድ ይልቅ አልቀበልሽ። ምክንያቱም ብዙ ነገር አድርገሻታል። በአንቺ ምክንያት ብዙ ነገር ሆናለች። አውቃለሁኝ እኮ ጽጌ። ያ ሁላ ነገር የተፈጠረው እንዴት መሰለሽ? ያው እንደምታውቂው እኔና ኤፍሬም የልጅነት ጓደኛዬ ነው እና ልክ ከካናዳ ስመጣ እኔ ያ የልጅነት ፍቅሬን አገኘዋለሁ ብዬ ነው የመጣሁት እዚህ። የድሮ ነገር አሁንም አለ ብዬ ነበር አስቤ የመጣሁትና ስመጣ ነገሮች በጣም ተቀይሮ ነው ያገኘሁት። አይደለም የማንዳ አንቺ ስትመጪ እኮ ምክንያቱም ኤፍሬምና ህያ ፍቅረኛሞች እንደሆኑ በደንብ አድርገሽ ታውቂያለሽ። አይደለም እኔ አሁን ያንቺ እኮ ምቀየምሽ ነው የሚያሳስበኝ እስካሁን ድረስ። ለምንድን ነው ፍቅረኛሞች ይያሉ በመሀል መጥተሽ የማይሆን ነገር ያደረግሽው? ቀጥሎ ደግሞ እርጉዝ ሳትሆኚ እርጉዝ ነኝ ብለሽ ብዙ ነገር አድርገሻል። እኔ እንኳን ከአንዴ ሁለቴ እርጉዝ አይደለሽ ብዬ ተናግሬሻለሁ አይደል እንዴ? አዎ ተናግረሽኛል። ግን እኔ ከካናዳ አሁን ስመጣ እሷም ብዙ ነገር ብሎኝ ነበር። ከያብ ጋር ያላቸውንም ነገር ብዙ ነገር ነግሮኝ ነበር። ያንን እያወቅኩ መቼም ምን ያልገባበትም ገብቶሻል አይደለ? እኔ ጋርም ጥፋት የለም። እዚች ጋር ልትረጅኝ ይገባል። ያው እርጉዝ ነኝ ብዬም የነበረው ደግሞ የልጅነት ፍቅሬን እንዳላጣው ስለፈራሁኝ ነው። እንደዛ እኮ አይደለም እንዴ። ለምንድን ነው ነገሮችን እንደ ቀላል ነገር የምታስበው? ይማንዳ እንዴ ዝም ብሎ ያብን ይቅርታ ሳይሽ ይቅርታ ልትልሽ አትችልም እንዴ? ተጎታለሽ። እስኪ ባያ ቦታ ሆነሽ አስቢው ነገር አስቢውና እንዴ ነው ነው አሁን ካንቺ ጋር እንደዚህ እንትን ልልሽ አይኖ እረዳሻለሁ እኮ ሳልረዳችሁ ቀርቼ እኮ አይደለም። ግን እዚህ ጋር እኔንም እንድትረዱኝ እፈልጋለሁ። ሁሉ ነገር ቀላል እንዳደረግሽው አይደለም። እኔ አሁን ተረጂኝ ስላለሽ ልረዳሽ አልችልም። እዚህ ጋር እኔም እየተጎዳሁኝ ነው በመሀል። አሁንም እኮ በቃ ሁሉን ነገር ትቼ ሰላም ለመፍጠር እዚህ ጋር የመጣሁት እንጂ እኔም ሳልጎዳ ቀርቼ አይደለም እዚህ ጋር ተሻልኩ ሰላም ለመፍጠር አይሆን አይደለም። ሰላም ለመፍጠር ያሰብሽው መንዳ አሁን አይደለም ሰላም መፍጠር የምታስቢው እንዴ? ከመጣሽ ስንት ጊዜ ሆነሽ? እስኪ ሰላም መፍጠር የምታስቢ ከሆነ ለምን ነው በሳቱ ለምን አተናገርሽ? ለምን ከህያብና ኤፍሬም አንዴ ሁለቴ ሲጣል በሱ ምክንያት ሆስፒታል ስትገባ ስንት ነገር ስትሆን ለምን የዘኔ ውሸቴ ነው እንደዚህ ሁኜ ነው የመጣው ብለሽ ለምን አልነገርሻት? ይሁን እውነት የሆነ ፍቅር ያለ መስሎኝ ነበር። በቃ ኤፍሬም ያፈቅረኝ መስሎኝ ነበር ጽጌ። ከዛ ስመጣ እኮ ብዙ ነገር ተብዬ ነው የመጣሁት። ብዙ መስዋዕትነትን ከፍዬ ነው የመጣሁት። እዚህ ስመጣ ነገሮች በጣም ተቃይሮ ነው ያገኘሁት። ከዛ ስመጣ
ያ ምን እንደነበረች ምን ብሎ እንዳስረዳኝ እኔ ነኝ የማውቀው። ግን እዚህ ስመጣ ያጋጠመኝ ነገር ስትመጪ ኤፍሬም ምን ብለሽ ነው የመጣሽው? እንዳስረዳኝ እስኪ። በቃ ኖርማል ጓደኛሞች እንደሆኑ ነበር የነገረኝ። ለምንድን ነው ኖርማል ጓደኛሞች እንደሆኑ ነው የምነግርሽ? እያየሽ ነው ቪዲዮ ላይ የኔ ፍቅር የኔና ምናምን ብዙ ነገር እየተባባሉ እንዴት ነው ጠይቄያለሁ። ግን ጃስት ፍሬንድ እንደሆኑ ነበር ያስረዳኝ። እንደዛ አስረድቶ አሁን ምን ላር ነው የጠራሽ? በቃ እኔ እዚህ ጋር መጥቼ ማከራከር ምናምን አለ ብዙ ራሴን ብዙ ነገር ያሁን ግን ያለው ነገሮች እንኳን ሳስበው ድጋሚ ላስባቸው አልፈልግም። እኔ አሁን በቃ ነገሮች እንዲስተካከሉ ሰላም እንዲወርዱ ነው የምፈልገው። ገብቶሻል አይደለ? በቃ እንዴት ነው ሰላም የሚወርዱ? ታውቂያለሽ ኤፍሬም እና ያብ እንደሌሉ ተጅራ እንዳለ ታውቂያለሽ። በስነ ስርዓት እኮ በቃ እኔ አሁን እዚህ ጋር ምን ላድርግ ነው? አንደኛ እኔ ተጅራ ያልሄድኩበት ምክንያት ባለፈው ለታ ሄጂ ምን አይነት ክብር እንዳጣሁኝ እኔ ነኝ የማውቀው። ድጋሚ ያ ነገር እንዲፈጠርም አልፈልግም። ቢያንስ ላንቺ ነግሬሽ ላንቺና ላብሪኮ ነግሬያቸው ከዛ በኋላ እናንተ ቢያንስ እንኳን እንድታስረዷቸው ነው። በእውነት ራሳቸው ያልተረዱት ነገር እኔ አብሪኮ ምን ብለን ነው የምንነግራቸው? እሺ ቢያንስ እንኳን አንቺ ብታጅራ ሄደሽ ብትሆኚ ኖሮ ፊት ለፊታችሁ የተደረገ ነገር ያለሽ ነገር ሁሉ ባለፈው ለታ ጽጌ ሄጂ ምን አይነት ቦታ እንደተሰጠኝ እኔ ነኝ የማውቀው። ራሴን በጣም ዝቅ አድርጌ ነው የመጣሁት። ድጋሚ ይለያያል። በሰዓት ላይ ይቅርታ አልጠየቅሽም ነበር። እንዴት ነው ታዲያ? እንዴት ነው ቦታው የሚሰጡሽ? የተሳለ አሁን ሰዓት እኮ ይቅርታም እየጠየቅሽ ነው ያለሽው። በአሁኑ ብትሄጂ ኖሮ ሁሉ ነገር ትናገር ነበር። ኤፍሬም ያለሽን ነገር ትናገሪ ነበር። የደበቀሽ ነገርም ትናገሪ ነበር። እንዴ ተናግረሻል ከዚህ በፊት ፋሚሊው የነሱ የኤፍሬም ፋሚሊዎቹ እንደሚያውቁሽ ተናግረሽ ነበር አይደል እንዴ? እኮ እሱ ነው ያውቁሻል ብሎኝ የነበረው እኮ ኤፍሬም ነው ያን ሁላ ነገር የነገረኝ እኮ ያውቁሻል። ያም ጥፋት የለባትም ማለት ሲጋ ምንም ጥፋት የለብኝም። ተነግሮ እንትን ሆነሽ ልትወጪ ይችላልሽ። ግን ደግሞ ለምን ይቅርታ ላደረገችልን ብለሽ ልትነቴ አልፈልግም። እሱማ ከጊዜ ሂደት በኋላ ትረዳኛለች። እዚህ ጋር እኔ ጋርም ጥፋት የለብኝም። ገብቶሻል አይደል? ለራሴ በጣም ማለት ያለፈው ነገር ሳስታውሳቸው ይማንደ በጣም እየተናደድኩኝ ነው። ዝም ብሎ እንደ ቀላል ነገር መጥተሽ ይቅርታ አድርጉልኝ ልትይ አትችይም። በደንብ እንትነግራችሁ ይችላል። አውቃለሁ በእኔ ምክንያት ነው ብዙ ነገሮች ተበላሽ አውቃለሁ። በደንብ ጠንቅቄ አውቃለሁ። እና ያንን ነገር ለማስተካከል እኮ ነው እናንተ ነው አሁን ራሱ እያሳሰበኝ ያለው ማለት ኤፍሬም እንደመከረሽና እንደዚህ አርጊ እንድትበሽ እንደመጣሽ ጭራሽ አይደለም፣ የምር አይደለም። እኔ በቃ ሰላም ማግኘት ነው የምፈልገው። አሁን የት ነበርሽ ይማንደ? ለምን ብዙ ነገር ስትሆን ብዙ ነገር ሲደረግ የት ነበርሽ ታዲያ? እንዴ በምንድን ነው ማምንሽ? አውሪኮ እንዴት ነህ? ሰላም ነው? አረፈርክ? እያወራን ደረስክ? ወጣት ነገር እያወራሁት ነበር። አይ ጭራሽ ሰላም እንፍጠር እንጂ ያው አንዳንድ ነገር እያወራሁት ነበር እና ጽጌ ነው ያው ሰሞኑን የተፈጠረውን ነገር ታውቃለህ እና ያው ህያብንም ሄጄ ይቅርታ ጠይቄታለሁ። ያው አብሪኮኒ ቡታጅራ መሄድ አልፈልግም እንዴ ባለፈው ለታ ምን አይነት ነገር እንደተፈጠረ አይተሃል። በጣም ዝቅ የሚያደርግ ነገር ነው። ምን እንዳሰብሽ ምን አወሮሽ እንደሆነ አላውቅም፣ ግን ስታረግ የነበረው ነገር የብዙ ሰው ህይወት አበላሽቷል። ገባሽ አይደል? እዚህ ጋር የኛ ምናምን ተይው በቃ ዋናዎቹ የህያብ የኤፍሬም ህይወት ምስቅልቅሉ ነው የወጣው። በቤተሰብ እንደዛ እስከ መሰደብ ድረስ እዛ ቤተሰብ ጋር ሄዳችሁ ስታረጉት የነበረው ነገር በጣም የሚያዋርድ ነገር ነው። ገባሽ እኮ እኔ እዛ ድረስም ሄጄ ነበረ የሱ ፋሚሊ ያቀኛል በሚለው እኮ ነው ሄጄ ነበረ። ነገር ቀላል ነገር አይደለም እያልኩሽ ነው ያለው እኮ ቀላል ነገር አይደለም። እንደዛ ያውሉ ነገር አይፈጠርም። ገባሽ አይደል? ኤፍሬም በምን ሲፈራ እንደነበረ ምናምን የምናውቀው ነገር የለም። አሁንም ቢሆን ግልጽ አላረጋሽውም አንቺ እኮ ገባሽ? የድሮ ፍቅረኛዬ ነው የድሮ እንትኔ ነው ምናምን ካልሽ በቃ የድሮ ነገር ስቲል ቀጥሎ ካልነበረ አንቺ ተስፋ አድርገሽ ከዛ ድረስ መምጣት አልነበረብሽም። ገባሽ አይደል? ከዛ ድረስ ነገር የምትመጪበት የሆነ ምክንያት ያስፈልግሻል። ይሄ ልጅ ቪዲዮዎች ሲለቀቁ ምናምን ማየት ትችይ ነበር። ገብቶሻል አይደለ? ከህያብ ጋር ያለውን ግንኙነት ማየት የሚቻል ነገር ነው። ቢያንስ ከመጣሽ በኋላ እንኳን እንደዛ ፊት ስትነሺ ኦኬ ይሄ ነገር ጥፋት ነው ለካ ብለሽ መማር መቻል ነበረብሽ። ረፍዶ ነበር። አሁን ገባሽ? ከረፈደ ነው። ኤፍሬም እንደ ኤፍሬም ይቅርታ ወይ ብሎ አስጎዱ እንደነገራት ተሰበይና በጭራሽ እንደዛ አይደለም። የምሬ ነው ጽጌ፣ እንደዛ አይደለም። ስንት ጊዜ ወሮታ እኔ ከዛ በቃ አስፈራርቶሽ ከሆነ ኤፍሬም አስፈራርቶሽ እንደዚህ አርጊ ብሎሽ ከሆነ ተናገሪ። አሁንም ሳይረፍድ ህያብ ድጋሚ ሳትጎዳ። የምሬ ነው። አስፈራርቶኝ አይደለም፣ ማንም ስላስፈራራኝ አይደለም። እዚህ ጋር እኔ ህፃን ልጅ አይደለሁኝም። ገብቶሃል አይደለ? ይሄ ነገር ያደረግሽው ምናምን እውነት ከሆነ ማለት ነው በጣም ብዙዎቻችሁ ትጎዳላችሁ። ገብቶሻል አይደል? ቤተሰብ የሚያዋርድ ነገር ነው። አሁን እንኳን ቤተሰብ ዋጋ እየከፈለለት ያለትን ነገር እንደ ቀላል ነገር አትይ እኮ አላየሁም። እኔ አሁን በጣም ጻጽቶኝ ነው። ብዙ በድንጋጤ ምናምን ሰው ሊታመማል። ገብቶሻል አይደል?
ይሄን ነገር ሲሰማ ጋሽ አሁን የሆነ ነገር ነው ቢሆንስ እስብ ያን ነገር ማሰብ መቻል ነበረብሽ። አሁን በአንዴ ከመሬት ተነስተሽ እንደዚህ ስትይ ሰው ማያምንሽ ለምንድን ነው? ስታደርግ የነበረው ነገር ለረጅም ጊዜ ነው። ለረጅም ጊዜ ስታደርግ የነበረው ነገር በአንድ ቃል አይፈታም እኮ ገብቶሻል አይደል? ከዛ ስመጣ ብዙ ነገር ተብዬ ነው የመጣሁት ገብቷል። እዚህ ስመጣ ነው ነገሮች በጣም ተላላቢቶሽ ነው። ትንሽ ጊዜ አይደለም የሆነሽ ኢማንዳ ብዙ ነገር ስለሆነ እንኳን ነበርሽ እኮ ለምን የዛሳላይ ለምን አልተናገርሽ? ምን እያሳሰበኝ ያለው ደግሞ ሲጀመር ከኤፍሬም ጋር ያለሽ ፍቅረኛሞች ብቻ አይደላችሁ። ከኤፍሬም ያላችሁ ነገር ሌላ ነገር ስለሆነ ነው እንጂ እስካሁን እንኳን ኤፍሬም አልተናገረም፣ አንቺም አልተናገርሽም። እሺ ይሄ ነገር ምንድነው? የፈለገው ነገር ነው ይኸውልሽ። እኔ አሁን ያኔ ለኛው ነሽ ያኔ ጉልበተኛ ነኝ ስትይ የነበረውና አሁን ቅልስልስ ስትይ ስላልተገጣጠመ ነው እንጂ አንቺን ማንንም መፈረጃ አይፈልግም። ተቻለ ይገባኛል። ምናልባት አይታወቅም። አፍቅረሽው ወይ ፍቅረኛሞች ነበራችሁ ከዚህ በፊት አይ ነው ተስፋ ሰጥቶሽ ሊሆን ይችላል አላውቅም። ተስፋ ሰጥቶኝ ስለነበር ነው እዚህ ድረስ ተመልሼ እኮ ድጋሚ የመጣሁት። አብሪኮ ገብቷል አይደል? አሁን እዚህ ጋር ተሸንፌያለሁ ስላልሽ ማንም ሰው እጁን ሊያነሳብሽ ሊቀስርብሽ አይደለም። ግን ስታደርጊ የነበረው ነገር ልክ አይደለም። የምር ከልብሽ ምናምን ከሆነ ፒስ ነው፣ ደስ የሚል ነገር ነው። ከረፈደም ቢሆን የሆነ ነገር ተግባብቷል። ገባሽ አይደል? እነሱ እዛ ሄደው ሰላም ከፈጠሩ እግዚአብሔር ይመስገን ጸደይ ነው። እኔ በቃ እሱን ነው የምፈልገው። አብሪኮ ገብቷል። እርጉዝ ነኝም ብዬ የነበረው በቃ እኔ ኤፍሬም ላጣው ስለማልፈልግ አሁን ከምን ተነስተሽ ነው ታዲያ እየጠየቅሻለሽ? ሁሉ ነገር ጸጽቶኛል ጽጌ፣ ሁሉ ነገር ጸጽቶኛል። በቃ አሁን አንቺ እያልሽ ያለሽው ምንድነው? በቃ ኤፍሬም ምችለው አብሪኮ እኔ አሁን ማመን ያለብኝ እስኪ አስበው፣ እንዴት ብዬ ነው ማመን? ይኸውልሽ አሁን የኛ ማመን አለማመን ዋጋ ቢስ ነው። እዚህ ጋር ገብተሻል። እሺ እኔ ላስረዳችሁ። ያ ቤተሰብ ምናምን ካመነሽ ነው እናንተ እኮ እንድትረዱኝ ስለፍሬ ነው የምር። በቃ እኔ ከዚህ በኋላ ሰላም ማግኘት ነው ፈልጉ። ከዚህ በኋላ ድጋሚ እነሱ ላይፍ ውስጥም አልገባም። ያኔም እርጉዝ ነኝ ብዬ የነበረው በቃ እኔ ፍቅር ስለነበረብኝ ነው። ደንተኛ አሁን አዳምጪኝ አንዴ። ጥያቄ ስለተጠረብኝ ነው ያልሽው ነገር ጥያቄ ስለተጠረብኝ ነው። አንቺ እንዴት ነው እርጉዝ ነኝ የሚለው ሐሳብ የመጣልሽ? ከኤፍሬም ጋር አብራችሁ አድራችሁ ነው ወይ እንደዚህ አይነት ሐሳብ የመጣልሽ? እሱን በምንድን ነው ልታሳምኚው እርጉዝ ነኝ ያልሽው? እስኪ ንገረኝ። እሱን ላስረዳችሁ ነው እኮ። ምንድን ነው? እሺ በቃ እኔ ስለማፈቅረው ላጣው ስለማልፈልግ ነበር እንደዛ ብዬ ነበር። ገብቶሃል አይደል? አንድ ነገር አሁን እጄን ተሰበርኩ ለማለት ግዴታ ወድቄ እጄ ማሳየት አለብኝ አይደል? አንቺ ይሁን እርጉዝ ነኝ ስትይ ኤፍሬም በምን መንገድ ያምነኛል ብለሽ አስበሽ ነው? አብራችሁ ስታድሩ ነበር ነው? እንደዛ ነው ሐሳቡ አይደለም? አብረን አገዛል እንዴ ማንዳኔ እኮ ግራ አጋባሽ። ከእርሱ ጋር ካላደራችሁ እንዴት ነው እርጉዝ ነኝ ካንተ ያልሽው ታዲያ? እሺ ጽጌ በምን ሊያምንሽ ይችላል? ልነግራችሁ እኮ ነው። ለምን አታዳምጡኝም? እንገራችሁ። እኔ እርጉዝ ነኝ ብዬ ነበረው በቃ ፍቅር ስለነበረብኝ ነው። ገብቶሻል አይደለም? እኔ መኝታ ክፍል ነበር ማድረው፣ እሱ ሶፋ ላይ ነበር ማድረው። አንድ ቀን ግን ሰክሮ ስለነበረ ያን አጋጣሚ በመጠቀም ነው እንጂ ማለት ያን አጋጣሚ ሰክሮ ስለነበረ ያን አጋጣሚ ተጠቅመሽ አብረሽ አወደርሽ ነው ምንድነው? ነው አይደለም? ያን አጋጣሚ ተጠቅሜ አብረን አድረናል በሚለው በቃ እርግዝና ተፈጠረ ብዬ ላይክ እንደዛ ነበር እንትን አብራችሁ አላደራችሁ ግን አብረን አላደረንም። በቃ ሰክሮ የመጣ ቀን አብራችሁ አላደራችሁ? በጭራሽ አላደረንም። እኔ መኝታ ክፍል ነበር የምተኛው፣ እሱ ሶፋ ላይ ነበር እና እሱ ሰክሮ አንዳንዴ እኔ ሶፋ ላይ እንሆናለን በማለት ሊያክል ነው እንትን ያልሽው። በቃ እኔ ፍቅር ስለነበረብኝ ነው ጽጌ፣ ላጣው ስለማልፈልግ ነው። እሺ ሌላ ስምንት ነግሬኝ ሌላ እውነት የለም የደበቀ? በቃ ያው እርግዝና የተባለው ምንም ውሸት ነው። በቃ አንድ ላይ አድረን አናውቅም። እርግዝና የተባለው ውሸት ነው አልሽ እኮ የማንዳ። እሺ ታዲያ የለበቀው ሚስጥር ንገረኝ ስለሆነ ያልነግርሽም ያለኝ ነገርስ ምንድን ነው? እሺ ለምን አንቺ አትናገረኝ? ያኔ ያ ሁላ ነገር ተናገር ያለውኝ እኮ። እሺ በምንድን ነው የድሮ ፍቅረኛ ይለው የልጅነት ፍቅረኛ ነው ብዬ ይሄ ብቻ ነው የነበረ ሚስጥር እያልሽ ነው ያለሽኝ? ማን ይሄ ብቻ ነው ሚስጥራችሁ? ሌላ ሚስጥር የለው ነው ወይስ አንቺ መናገር አልፈለግሽም? ሌላ ምን ሚስጥር ይኖራል? ይማንዳ ነገሮችን ቀላል አንቺ በቃ እንደ ቀላል ነገር እያሳሰብሽ ያለሽው እንደ ይሄ እኮ ቀላል ነገር የሰው ህይወት ነው እያሳሰበን ያለው። እኔ ምንድነው ማረገው ነገር በቃ ይሄን እውነታ ነገሯቸው። በቃ እርጉዝ ነኝም ብዬ ነበረው በቃ የነገርኳችሁን ኬስ ነገራቸው። አብሪኮ ላንቺ ያላሙልሽ ለኛ ምን ብሎ ነው የሚያምኑ? አይ ኢማንዳ እርጉዝ አይደለችም እና እሞኗት እንድንላችሁ ነው እየጠበቅሽ ያለሽ። እንዳልሆንኩኝማ አሁን እኮ ታወቀ አይደለም? ያው አብረን ከዚህ በኋላ መጣሽ አብረው አደሩ አይደል እየተባለ ያለው ነገር ይመጀመሪያ ከዚህ በኋላ መጣሽ ህይወታቸውን እንደማትበጠብጭ በምን እርግጠኛ ነኝ? እኔ አልበጠብጥም። በቃ እኔ ሰላሜን ነው የምፈልገው ከዚህ በኋላ። እዚህ ጋር እኮ እኔም እየተጎዳሁኝ ነው። ገብቶሃል አይደለ? ከነሱ ላይፍ ነው መውጣት የምፈልገው። እኔ ያተሽ ይቅርታ አድርጊልኝ ምናምን ማለት ነገር አልሰራም። አስበሽዋል? እኔ ደግሞ እስካሁን ድረስ አላምንሽም፣ ላምንሽም አልችልም። እንዴ
ዝም በቃ እንደቀልድ ነገሮች እንደቀልድ እያረግሻቸው ነው ያለው። ጽጌ በቃ እውነታውን ነው የነገርኳችሁ እንዴ። አሁንም ራስ እየዋሽሽ ብትሆኝ በምን ድራምሽ እየተባልሽ ያለሽ አይደለም። በቃ ነገሮች እንዲስተካከሉ ነው የምፈልገው እንዴ። ለምን የሚስተካከል ነገር አይደለም። እስካሁን ድረስ እኔ ላምንሽም አልችልም። ውስጤም ሁሌ ይጠራጠራል ባንቺ። ከዚህ በፊትም ተናግረሽ ነበር እኮ ማንዳ እርጉዝ አይደለሽም ስልሽ ነኝ ብለሻል። በቃ ለኔ እያሳመንሽ ነበር። እርጉዝ ነኝ ስትይ ነበር። እስከ ሆስፒታል ስንሄድ ነኝ እያልሽ ነበር። እና አሁንም ደግሞ ይቅርታ ተሳስቻለሁ እያልሽኝ ልዳምሽ ነው እየጠበቅሽ ነው ያለሽው። ጽጌ እንድታምኝ አይደል የጠራሁት? አላምንሽም ይማንዳ። አሁን ደግሞ ልንገርሽ አንድ ነገር። ይቅርታ አድርጉልኝ ለህያብ ሄደሽ ንገሪያት የምትይው ነገር አልሰማሽም። እህቴ ናት። ባንቺ አንዴ ሁለቴ ሶስቴ ተጎድታለች። አንቺ ባደረግሽው ነገር ሆስፒታል ገብታለች እኮ ነው። እዚህ ጋር ድጋሜ እንድትጎጃትም አልፈልግም። እዚህ ጋር በመታረገው ነገር ደግሞ ሂጄ ለህያብ ታረቂያት። የዛኔ ታርቃችሁ ሰላም ስትፈጥሩ እኔም የዛኔ አምንሻለሁ፣ ታረቅሻለሁ። እዚህ ጋር ደግሞ እየደወልሽ ደግሞ ላገኝሽ ምናምን እንድትይኝ አልፈልግም። አብሪኮ የሆነ ነገር ምትታት ከሆነ ተናገራት። ኧረ ጽጌ ላይ ስሚ በእናትሽ ልቀቂኝ፣ የምሬ ነው። አሁንስ ሁሉ ነገር ነው ያስጠላኝ። ማርያም ነው ይኸውልሽ፣ እንደዚህ ብትደረጊ አይግረምሽ። ከዚህ በፊት አንቺ ስታረጊ የነበረ ነገር ነው። ከዚህ በፊት አንቺ ስታረጊ የነበረ ነገር ነው። ምንም የተለየ ሰው ያደረገው ነገር የለም። አንቺን ለማመን በጣም ያስቸግራል። ገብቶሻል አይደል? ያን ሁሉ ትላልቅ ውሸቶች ስትዋሽ የነበረውን ብሎ ሰው ባንዴ ማልቀስ አይጠበቅብሽም። ይኸውልሽ የማን እንዳታልቅሽ። ከዚህ በላይ ምን ላድርግሽ? ንገረኝ። ሁሉ ነገር ሰጥቶኝ ይቅርታ አልኳቸው አይደል? ይቅርታ መቀበል እኮ ነው ያለባቸው። ይኸውልሽ እኔ ይቅርታ አላረኩልሽ ችግር የለም። እኔ ጋር ሲጀምር አልተጣላንም አይደል? እኔ ጋር ችግር የለብኝም። ይኸውልሽ ስታረጊ የነበረው ነገር ልክ ስላልሆነ እንጂ ካንቺ ጋር የተለየ ጥላቻ ኖሮብኝ አይደለም። አሁንም ቢሆን ገብቶሻል አይደል? በቃ መስተካከል ያለበት ነገር ከተስተካከለ ፈጣሪ ይመስገን። ድጋሚ መጥተሽ ማለት እኔ ጋር አልተጣላንም። እኔ ይቅርታ ምናምን ማደርግልሽ ምክንያት የለኝም። እኔ እዚህ ጋር ገብቶሻል አይደል? ነው እነሱ እንደ በቃ ህያብ በቃ ውስጧ ላይ ያለውን ነገር ሁሉ ነገር ይቅርታ ለኔ በሰላም እንድንኖር የህያብ ልብና ምሮ ነው ያለው ማዘው በፈለገችበት ሰዓት እውነቱ ከተፈታ በኋላ ራሷ ታደርግልሻለች። እዚህ ጋር ስላለቀጭኛለሁ እኔ በጣም አስጠልቶኛል ሁሉ ነገር። በቃ እኔ ሰላም ማግኘት ነው ፈልገው። እናንተም ተረዱኝ እንዴ። ምን ሆናችሁ ነው? እና ደግሞ ንገረው እሺ፣ ለሱም ቢሆን እንዴ ከዚህ በኋላ እኔ ምንም ማድረግ አልችልም። በቃ ንገረው አብሪኮ፣ እግዚአብሔር እኔ በጣም ነው ያስጠላኝ እንዴ፣ ደከመኝ። ንገረው